ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የጨዋታ ቀን ነው። ምሽት 4 ሰዓት ላይ ሊቨርፑል ከኤቨርተን በአንፊልድ ሮድ የሚያደርጉት ጨዋታ አለ። በተጨዋታ ዙሪያ እንግዲህ አንዳንድ ነጥቦችን ለማንሳት ተመልሼ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። እንደዚሁም በጨዋታው ዙሪያ ያላችሁን አስተያየት፣ ስንት ለስንት ያልቃል፣ ማንስ ሊሰለፍ ይችላል የሚለውን ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ደውሏን በመጫን ደግሞ ሁልጊዜ ሊቨርፑል የሚመለከቱ የተለያዩ ዜናዎችን፣ ዘገቦችን ይዤ ስመጣ ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ። አሁን በቀጥታ እንግዲህ ወደ ጨዋታው እንገባለን። ይህ ጨዋታ እንግዲህ 246ኛው የመርሲሳይድ ደርቢ ጨዋታ ነው። በጣም የሚጠበቅ ጨዋታ ነው። በተለይ ደግሞ የመጨረሻው ደርቢ የተደረገበት ሁኔታ እንግዲህ ይህንን ጨዋታ በደንብ እንዲጠበቅ አድርጎታል። የመጨረሻው ደርቢ ላይ እንግዲህ በጉዲሰን ፓርክ የተደረገ ደርቢ ነበረ። 2-2 በሆነ ውጤት ነበረ ሊቨርፑል ከኤቨርተን እየተለያዩትና በዛ ጨዋታ ላይ እንግዲህ በተለይ ከጨዋታው በኋላ የተፈጠሩ ነገሮች እንግዲህ ይህንን ጨዋታ እንዲጠበቅ አድርጎታል። በጨዋታ ላይ እንግዲህ እንደምታስታውሱት ለኤቨርተኖች ቤቶና ተርኮስኪ ነበር ጎሎችን ማስቆጠር የቻሉት። ለሊቨርፑል ደግሞ ማካሊስተርና ሳልሃ ነበረ ያስቆጠሩት። የኤቨርተንን አቻ የሚያደርጉበትን ጎል እንግዲህ 98ኛው ደቂቃ ላይ ነበር የተጨመረውና ያ ጭማሪ ደቂቃ ከተጨመረ ጀምሮ እንግዲህ የተፈጠሩ በጣም ብዙ ነገሮች አሉ። ሁለተኛዋ ጎል ስትቆጠር የነበረው ፕሮሰስ ራሱ ማለት ነው ብዙ የሚያሳማው ነገር ነው። ዳኛውን ፋውል ተሰርቶ ነበር። በጣም ብዙ ነገሮች ተፈጥሯል። ከተጠናቀቀ በኋላ ራሱ 4 ቀይ ካርዶች የታዩበት ጨዋታ ነው። በሊቨርፑል በኩል 3 እንደዚሁም በኤቨርተን በኩል ደግሞ 1 ቀይ ካርድ የታየበት ነው። በሊቨርፑል በኩል አሰልጣኝ አርነ ስሎት እንደዚሁም ምክትል አሰልጣኙ እንደዚሁም ከርተስ ጆንስ በቀይ ካርድ ሲወጡ፣ በኤቨርተን በኩል ደግሞ ዶኮሮ የነበረ በቀይ ካርድ መውጣት የቻሉትና የዛ ጨዋታ እንግዲህ መጋጋል የዛሬው ጨዋታ ላይ እንግዲህ ትልቅ ተጽዕኖ ይኖረዋል ተብሎ ነው የሚጠበቀው። በተለይ ደግሞ በተጫዋቾቹና በደጋፊዎቹ መካከል ደጋፊዎቹም እንግዲህ ይህንን ነገር ይረሱታል ተብሎ አይጠበቅም። እናም ተጫዋቾቹ እንግዲህ ይህንን ጨዋታ ለማሸነፍ በጣም በሆነ የሚገቡ ነው የሚመስለኝና ከባድ ፉክክር የምናይበት ጨዋታ ይሆናል። እንደዚሁም ኤቨርተኖች ደግሞ የበለጠ ለማበሳጨት በተለይ ደግሞ ትናንትና ምሽት ላይ እንግዲህ አርሰናል ፉልሃምን 2-1 በሆነው ውጤት ማሸነፍ እችሏልና ከሊቨርፑል ጋር ያላቸውን የነጥብ ልዩነት እንግዲህ ወደ 9 ማጥበብ እችሏል። ዛሬ ሊቨርፑል ቀሪ ጨዋታውን ይጫወታልና ዛሬ ኤቨርተኖች ነጥብ አስጥለው እንግዲህ የዋንጫ ፉክክር ውስጥ ትልቅ ተጽዕኖ መፍጠር የሚፈልጉ ይሆናል። ምክንያቱም እንግዲህ ደርቢ ስትሆን ምንጊዜም የደርቢህን የሆነ ነገር ማስጣል ነው የምትፈልገውና ያንን ለማድረግ ይገባሉ። በተጨማሪም ደግሞ ኤቨርተኖች እንግዲህ ላለፉት አመታት እንግዲህ ለምንም ነገር እየተፎካከሩ አይደለም የሚገኙት። በተለይ ደግሞ ዴቪድ ሞይስ ከኤቨርተን ከወጣ በኋላ ዴቪድ ሞይስ በኤቨርተን እያለ እንግዲህ 4ኛ ለመግባት ለሻምፒየንስ ሊግ ለኢሮፓ ሊግ ምናምን ሲፎካከሩ ተመልክተናቸዋል። ነገር ግን እሱ ከወጣ በኋላ እንግዲህ ይህ ነገር በጣም ቀዝቅዞባቸዋልና ብዙ ጊዜ ላለመውረድ ነው እየተጫወቱ ያሉትና ምንጊዜም በሲዝኑ ላይ እንግዲህ ለነሱ ወሳኙ ጨዋታ የሊቨርፑል ጨዋታ ብቻ ነው። ለኛ ያን ያህል ወሳኝ የሚባል ጨዋታ አይደለም። በእርግጥ ደርቢን ማሸነፍ ወሳኝነት ቢኖረውም ነገር ግን ደግሞ ሌሎች የምንፎካከራቸው ቲሞች አሉ። ለምሳሌ ማንቸስተር ዩናይትድ ትልቅ ተፎካካሪያችን ነው። እንደዚሁም ማንቸስተር ሲቲ እንግዲህ ያለፉት አመታት ትልቅ ተፎካካሪያችን ነው። ዘንድሮ ከአርሰናል ጋር እንግዲህ እየተፎካከረን ያለ ነውና በሻምፒየንስ ሊጉም በኤፍኤ ካፕም በሊግ ካፕም በፕሪሚየር ሊጉም እየተፎካከረን ነው የምንገኘውና ያን ያህል ወሳኝ የምንለው ጨዋታ አይደለም። ከሌሎቹ አንጻር ስንመለከተው ተመሳሳይ ነው። አሁን ለምሳሌ ቼልሲ ጋር ከምናደርገው ጨዋታ አንጻር ስንመለከቱ ያን ያህል ትልቅ ላይሆን ይችላል። ምክንያቱም እንግዲህ ቼልሲ ለዋንጫ የሚፎካከረን ቲም ስለነበረ ማለት ነውና ምናልባት ከነበርንማውዝ ጋር እንደምናደርገው ጨዋታ ነው። ምናልባት ትንሽ ደርቢ መሆኑ እንግዲህ ያንን ነገር ትንሽ ከፍ ሊያደርገው ይችላል እንጂ ያን ያህል ትልቅ ጨዋታ አይደለም። ለነሱ ግን ማለት ነው ምንም አይነት የዋንጫ ፉክክር ስለሌለባቸው ይህንን ጨዋታ ማሸነፍ እንግዲህ የዋንጫ ያህል ነው ለነሱ የሚታየውና በዛ ምክንያት እንግዲህ በወኔ ሊገቡ ይችላሉ ማለት ነው በዛሬው ጨዋታ ላይና ከባድ ፉክክር ይኖራል ተብሎ ነው የሚጠበቀው። ነገር ግን በዚህ ጨዋታ ላይ እንግዲህ የተለያዩ ተጫዋቾች በጉዳት ምክንያት ይሄ ጨዋታ የሚያመልጣቸው ይሆናል። በሊቨርፑል በኩል እንግዲህ ጎሜዝና ትሬንት አሌክሳንደር አርኖልድ ሙሉ ለሙሉ ያመልጣቸው፣ እንደዚሁ ሞርተንም ራሱ የዛሬ ጨዋታ ላይ እንደማይሰለፍ ተነግሯል። ነገር ግን ጥሩ ዜናው ምንድነው? ብራድሊ ነው። ብራድሊ እንግዲህ ልምምድ ማድረግ ጀምሯል። እንደውም 5-6 ቀን ሆኖታል ነው እየተባለ ያሉና ምናልባት ዛሬ እሱን ልንመለከተው እንችላለን። በእርግጥ በትናንትና ጋዜጣው መግለጫ ላይ እንደተናገሩት ከሆነ እንግዲህ የዛሬ ጨዋታ ላይ በቋሚ ሆኖ የመጀመርም ቻንስ አለው ሲሉ ነበር። እንግዲህ ጋዜጣው መግለጫውን ካልሰማችሁት መለስ ብላችሁ እዚሁ ቻናል ላይ ስላለ መመልከት ትችላላችሁ። ስለዚህ እሱ መመለስ ጥሩ ነገር ነው። ጎሜዝን በበኩሉ እንግዲህ ልምምድ መስራት ጀምሯል። ይህም ራሱ በጣም ጥሩ ዜና ነው። ነገር ግን በቅርቡ ይመለሳል ተብሎ አይጠበቅም። በኤቨርተን በኩል ደግሞ ማንጋላና ካልቨርት ሊዩን የዛሬው ጨዋታ እንደሚያመልጣቸው ተነግሯል። ነገር ግን ማኮኔል፣ ንዶዬና ሚሊኮቪች እንግዲህ የዛሬው ጨዋታ ላይ ሊሰለፉም ላይሰለፉም ይችላል እየተባለ ያለውና እነዚህ ተጫዋቾች እንግዲህ የዛሬው ጨዋታ የሚያመልጣቸው ይሆናል። ሌላኛው የምንመለከተው ነገር ደግሞ የዚህ ጨዋታ አስፈላጊነቱ ነው። ለሁለቱም እንግዲህ በጣም አስፈላጊ የሚባል ጨዋታ ነው። ለሊቨርፑል ትናንትና ቅድም እንደነገርኳችሁ እንግዲህ አርሰናል ማሸነፍ ችሏል።
የነጥብ ልዩነቱም ወደ 9 ወርዷልና ዛሬ አሸንፈው እንግዲህ ወደ 12 መመለስ ይፈልጋሉ። በተጨማሪም ደግሞ ከዚህ በኋላ እንግዲህ 9 ጨዋታ ነው ሊቨርፑል የሚቀረውና የዛሬውን ጨዋታ ካሸነፈ እንግዲህ ዋንጫውን ለማሸነፍ ያለው እድል በጣም እየሰፋ ነው የሚመጣውና አሸንፎ እንግዲህ ከአርሰናል ጋር ያለውን የነጥብ ልዩነት ማስፋት ይፈልጋል። በተጨማሪም ደግሞ ያለፉትን ሁለት ጨዋታዎች እንግዲህ ሊቨርፑሎች ሁለቱንም ተሸንፏል። አንደኛው በፒኤስጂ ነው፣ አንደኛው በኒውካስል ነውና በዚህ ዙሪያ ራሱ አስተያየት ሰጥተው ነበርና ምንድነው ያሉት? መሸነፋችን ካልቀረ በኒውካስልና በፒኤስጂ ብንሸነፍ ይሻላል በፕሌይማውዝ ከምንሸነፍ። ነገር ግን ደግሞ ኒውካስል የተሸነፍንበት መንገድ ደግሞ በጣም የሚያበሳጭ ነው። ሙሉ ለሙሉ በልጠውን ነበረ፣ መሸነፍ የሚገባን ነበረ ብለው ነበርና ከዚህ ነገር ውስጥ እንግዲህ ማገገም ይፈልጋሉ። ለማገገም ደግሞ የዚህን ጨዋታ ማሸነፍ ያስፈልጋልና በዘንድሮ እንግዲህ በተከታታይ 2 ጨዋታ የተሸነፍነው ለመጀመሪያ ጊዜ ነው። በተከታታይ 3 ጨዋታ ደግሞ ከተሸነፍን ትንሽ ረዘም ያለ ጊዜ ሆኖናልና ያ ነገር እንዳይፈጠር ደግሞ ተጫዋቾችም ይፈልጋሉ ይሄ ሪከርድ እንዳይመዘገብባቸውና ይህንን ጨዋታ በማሸነፍ እንግዲህ ከዚህ በተከታታይ ሽንፈት ለመውጣት ይረዳል። በተጨማሪም ደግሞ ለዋንጫው ላይ ያለውም ተጽዕኖ እንግዲህ ከፍተኛ ነው የሚሆነው። በተጨማሪም ደግሞ ኤቨርተንን ነው የምናሸንፈው ደርቢም ስለሆነ ማለት ነው ትልቅ ትርጉም አለው። በኤቨርተኖች በኩልም እንግዲህ ያለፉትን 9 ጨዋታዎች አልተሸነፉም፣ አቻ በእርግጥ አለባቸው። ነገር ግን ምንም አይነት ሽንፈት አላስተናገዱ። ዴቪድ ሞየስ ከመጣ በኋላ እንግዲህ ጥሩ መነቃቃት ላይ ነው የሚገኙትና ይህንንም መነቃቃት ለማስቀጠል እንግዲህ የዛሬውን ጨዋታ ማሸነፍ ይፈልጋሉ። በተጨማሪም ደግሞ ቀጣይም እንግዲህ ከባባድ ጨዋታዎች አሉባቸውና የዛሬውን በማሸነፍ ለቀጣይም ጥሩ መነሳሻ እንዲሆናቸው ማድረግ ይፈልጋሉ። አሁን በቀጣይ እንግዲህ በተከታታይ አርሰናል ጋር ይገናኛሉ፣ ከኖቲንግሃም ፎረስት ጋር ይገናኛሉ፣ ከቼልሲ ጋር ይገናኛሉ፣ ከማንቸስተር ሲቲ ጋር ይገናኛሉ። እነዚህ ደግሞ ማለት ከዛሬ ጀምሮ እንግዲህ ቀጣይ 4-5 ጨዋታዎች እንግዲህ ከ1 እስከ 5ኛ ደረጃ ያሉትን ቡድኖች ነው የሚያገኙትና ዛሬውን ጨዋታ በማሸነፍ እንግዲህ ለቀጣይ ስንቅ ይሆናቸው፣ ለቀጣይ መነቃቂያ ነው የሚሆናቸውና ይህ ጨዋታ እንግዲህ ለነሱም ወሳኝ ነው። ሊቨርፑልም እንግዲህ በቀጣይ በተከታታይ የሚያገኛቸው ፉልሃምን ያገኛል፣ ዌስትሃምን ያገኛል፣ ሌስተርን ያገኛል፣ ከዛ ቶተናምን ያገኛልና የዛሬውን ጨዋታ ካሸነፈ እንግዲህ ቀጣይ ያሉትን 4 ጨዋታዎች የማሸነፍ ከፍተኛ እድል አለውና ስለዚህም የዋንጫውን የማሸነፍ ከፍተኛ ቻንስ ይኖረዋል እና የዛሬውን ጨዋታ ማሸነፍ እንግዲህ በጣም ወሳኝ ነው። በእርግጥ አቻ መውጣት ራሱ ያን ያህል ትልቅ ነገር አይደለም። ምክንያቱም እንግዲህ በጣም ብዙ ልዩነት አለ በሊቨርፑልና በአርሰናል መካከል። አቻ እንኳን ቢወጡ እንኳን በ10 ነጥብ ልዩነት ይኖራልና ቀጣይ ከሚቀሩ 8 ጨዋታዎች እንግዲህ 5ቱን ብቻ ማሸነፍ ነው የሚጠበቅበት። ነገር ግን የዛሬውን በማሸነፍ ቀጣይም ከፉልሃም ነው፣ ከዛ ከዌስትሃም ነው፣ ከዛ ከሌስተር ነው የሚገኙትና ዌስትሃምና ሌስተር ደግሞ ጥሩ የሚባል ጊዜ ላይ አይደለም ያሉት። ከዛም የሚቀጥለው ደግሞ ቶተናም ነው። ቶተናምም ዘንድሮ ጥሩ የሚባል ጊዜ ላይ አይደለም ያሉትና የዛሬውን ጨዋታ ማሸነፍ እንግዲህ በጣም ወሳኝ ነው ለሊቨርፑል ማለት ነው። ሌላኛው የምንመለከተው ደግሞ የእርስ በርስ ግንኙነትን ይሆናል። ያለፉትን ጥቂት ግንኙነት ስንመለከት ቢያንስ 5ቱን ስንመለከት እንግዲህ ሊቨርፑል በሁለቱ ሲያሸንፍ በሁለቱ አቻ ወጥተዋል። አንዱን ደግሞ ኤቨርተኖች አሸንፏል። ያለፈውን የመጨረሻ ጨዋታ ሲገናኙ እንግዲህ 2-2 በሆነ ውጤት ነበረ የተለያዩት በጉዲሰን ፓርክ የተገናኙበት ጨዋታ ማለት ነው። በአንፊልድ በተገናኙበት ያለፉትን 5 ጨዋታዎች ደግሞ ሊቨርፑል 4ቱን ሲያሸንፍ ኤቨርተኖች አንዱን ማሸነፍ ችሏል። በሚገርም ሁኔታ 5ቱም ጨዋታ ላይ እንግዲህ የተሸነፈው ቡድን ምንም ጎል ማስቆጠር አልቻለም። በተጨማሪም ደግሞ ሊቨርፑል ያለፉትን 3 ጨዋታዎች በተመሳሳይ 2-2 በሆነው ውጤት ነው ማሸነፍ የቻለው። ለመጨረሻ በአንፊልድ የተገናኙበት ጊዜ እንግዲህ ሳላህ 2ቱንም ጎል ማስቆጠር ችሏል። 75ኛው ደቂቃ ላይ በፔናልቲ እንደዚሁም ደግሞ 97ኛው ደቂቃ ላይ ደግሞ በጨዋታ ማስቆጠር ችሏል። አሁን ላይ ያሉበትን አቋም ስንመለከተው ደግሞ ያለፉትን 5 ጨዋታዎች ሊቨርፑል 3ቱን አሸንፈው 2ቱን ተሸንፏል። 2ቱን የተሸነፈው እንግዲህ በኒውካስልና በፒኤስጂ ነው። ኤቨርተኖች በበኩላቸው ደግሞ 4ቱን አቻ ወጥቶ አንዱን አሸንፈዋል። እንግዲህ ያሉበትን የደረጃ ሰንጠረዥ ስንመለከተው ደግሞ ሊቨርፑል በአንደኝነት ተቀምጧል በ70 ነጥቦች ማለት ነው። ከተከታዩ ከአርሰናል እንግዲህ በ9 ነጥብ በመራቅ ኤቨርተኖች በበኩላቸው ደግሞ በሰበሰባቸው 34 ነጥቦች 15ኛ ደረጃ ላይ ተቀምጧል እና ኤቨርተኖች ዛሬ የሚያሸንፉ ከሆነ እንግዲህ ማንቸስተር ዩናይትድን በመብለጥ 13ኛ ደረጃ ላይ መቀመጥ የሚችሉበት እድል አላቸውና ይህም ነገር እንግዲህ ጨዋታው ላይ ትልቅ ነገር ይጨምርበታል ማለት ነው። በመጨረሻም የምንመለከተው ደግሞ ግምታዊ አሰላለፍ ነው። ሊቨርፑል ይዞት ሊገባ የሚችለውን አሰላለፍ እንመለከታለን። በመጀመሪያ የምንመለከተው እንግዲህ ሁልጊዜ እንደምናደርገው በበረኛ ነው። በበረኛ ላይ እንግዲህ ዛሬ አሊሰን ይገባል ተብሎ ነው የሚጠበቀው። በእርግጥ ትናንትና በሰጡት ጋዜጣዊ መግለጫ ላይ እንግዲህ ቼክ አፕ ያስፈልጓል፣ ምሽት ላይ እንግዲህ ቼክ መደረግ አለበት ሲሉ ነበረ። እንደሚታወቀው እንግዲህ ለብራዚል ብሔራዊ ቡድን እየተጫወተ ያለ ግጭት አጋጥሞት ነበር ከሳንቼዝ ጋር ከኮሎምቢያ ጋር በተጫወቱበት ጨዋታና ምናልባት ከንከሽን ሊሆን ይችላል በሚል ፍርሃት ነበረ ወደ ሊቨርፑል የመጣውና በዛ ፕሮቶኮል መሰረት ደግሞ 6 ቀን ማረፍ መቻል አለበትና ያ ነገር እንግዲህ ቼክ መደረግ አለበት ብቁ ነው አይደለም የሚለው ነገር ሲሉ ነበር። ነገር ግን ደግሞ ትሬኒንግ እያደረገ ስለነበር በዛሬ ጨዋታ ላይ እንግዲህ ይሰለፋል ተብሎ ነው የሚጠበቀው። በቀኝ መስመር ተከላካይ ላይ ስንመለከተው ደግሞ ዛሬ እንኳን
ኳንዛ ይጀምራል ብዬ ነው የማስበው። በእርግጥ ብራድሊ ተመልሷል፣ በቋሚነት መጀመር የሚችልበትም እድል አለ ብለው ነበር። ነገር ግን ደግሞ ከጉዳት እንደመመለሱ መጠን ትንሽ ራቅ ያለ ጉዳትም ስለነበረበት እንግዲህ ለረጅም ጊዜ ከሜዳ ስለራቀ ዛሬ እሱን አስገብቶ ሪስክ ይወስዳሉ ብዬ አላስብም። በተለይ ደግሞ ከኤቨርተን ጋር እንደመጫወታችን መጠን ኳንዛ ይጀምራል ብዬ ነው የማስበው። የመሀል ተከላካዮችን ስንመለከት ደግሞ ኮናቴና ቨርጂል ቫንዳይክ ይጀምራሉ ተብሎ ነው የሚጠበቀው። ኮናቴ እንደሚታወቀው እንግዲህ ለፈረንሳይ ብሔራዊ ቡድን እየተጫወተ ያለ የመጀመሪያው ጨዋታ ላይ እንግዲህ 45 ደቂቃ ብቻ ተጫውቶ ነበር የተቀየረውና ምናልባት ጉዳት ሊሆን ይችላል የሚል ፍርሃት ነበር። ነገር ግን ዲዲዬ ዴሾ እንደተናገሩት ከሆነ ግን የጉዳት ፍርሃት ሳይሆን ለታክቲክ በሚል ነበረ የቀየር ነው ጥሩ ስላልተጫወተ ነው ብለዋልና ዛሬ እንግዲህ በሙሉ ብቃቱ ወደ ሜዳ ይመለሳል ተብሎ ይጠበቃል። በግራ መስመር ተከላካይ ላይ ስንመለከት ደግሞ ሮበርትሰን ዛሬ ይጀምራል ተብሎ ነው የሚጠበቀው። ሮበርትሰን እንግዲህ በተለይ የቅርብ ሳምንታት እንግዲህ ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘውና ያንን ብቃቱ አሁንም ያስቀጥላል ተብሎ ነው የሚጠበቀው። የመሀል ሜዳ ተጫዋቾችን ስንመለከት እንግዲህ መሀል ደብል ፒቮቱ ላይ ግራቨንበርችና ማካሊስተር ይጀምራሉ ብዬ አስባለሁ። በእርግጥ ከኢንተርናሽናል ብሬክ ነው የተመለሱት። ማካሊስተርም ከላቲን አሜሪካ ነው የተመለሰውና ምናልባት ይህ ጨዋታ እንግዲህ ቅዳሜ ወይ እሁድ ተደርጎ ቢሆን ኖሮ ማካሊስተር ይጀምራል ብዬ አላስብም ነበር። ነገር ግን ደግሞ ከላቲን አሜሪካ ከተመለሰ በኋላ እንግዲህ የረፍት ቀንም ስለተሰጠው እንደዚሁም ቅዳሜና እሁድም ስላልተጫወትን እንግዲህ በዛሬው ጨዋታ ላይ በቋሚነት ይጀምራል ተብሎ ይጠበቃል። በተለይ ደግሞ ማካሊስተር ሲኖር እንግዲህ ሊቨርፑሎች የተረጋጉ ነው የሚሆኑት፣ እንደዚሁም ደግሞ ስትራቴጂያቸውን በደንብ መተግበር የሚችሉበት ሁኔታ ነው ያለውና እሱም ዛሬ ይጀምራል ተብሎ ይጠበቃል። ግራቨንበርችም እንግዲህ በዚህ በኢንተርናሽናል ብሬክ ጨዋታ ለኔዘርላንድ ተጠርቶ ነበር፣ ወደዛም ሄዶ ነበር። ነገር ግን በጉዳት ምክንያት እንግዲህ ወደ ሊቨርፑል ተመልሷል። ነገር ግን ያለፉትን ጥቂት ቀናት እንግዲህ ልምምድ መስራት ችሏል እና ለዛሬ ጨዋታም እንግዲህ ብቁ ነው ብለዋል አሰልጣኝ አርነ ስሎት። ስለዚህ በዛሬ በቋሚነት ይጀምራል ተብሎ ይጠበቃል። 10 ቁጥር ቦታ ላይ እንግዲህ ሳቡዝ ላይ ይጀምራል ብዬ አስባለሁ። በእርግጥ ሳቡዝ ላይ እንግዲህ ያለፉትን ጥቂት ጨዋታዎች በተለይ ለሊቨርፑል እየተጫወተ ያለ ሲዳከም ተመልክተናል። በጣም ሲሯሯጥ ነበርና ድካምም ታይቶበት ነበር። ነገር ግን ወደ ኢንተርናሽናል ብሬክ መሄዱ ከዛም ሲመለስም እንግዲህ ጥቂት ቀናት እረፍት ስለተሰጠው ሙሉ ኢነርጂውን ይዞ ይመጣል ተብሎ ይጠበቃል። እዚህ ላይ እንግዲህ ምናልባት ከርቲስ ጆንስ የሚገባበት እድል ሊኖር ይችላል። በተለይ ደግሞ በማካሊስተር በኩል ማለት ነው። ከርቲስ ጆንስ ልንመለከተው እንችላለን። ቀደም እንዳልኳቸው በመጨረሻው ሊቨርፑል ከኤቨርተን በተገናኙበት የመርሲሳይድ ደርቢ ጨዋታ ላይ እንግዲህ በቀይ ካርድ መውጣቱ አይዘነጋምና የመርሲሳይድ ደርቢ ፊሊንጉን በደንብ ስለሚያውቀው ያንን ነገር እንግዲህ ወደ ቡድን ውስጥ ለማስረጽ በሚል እሱን ልንመለከተው የምንችልበት ሁኔታ አለ። በተጨማሪም ደግሞ የኤቨርተን ጨዋታ ላይ እንግዲህ ተቀይሮ ሲገባም ጥሩ መንቀሳቀስ ችሎ ነበር። እንደዚሁም ከኒውካስል ጋር በተደረገው ጨዋታም እንግዲህ እሱ ከተቀየረ በኋላ ነው ሊቨርፑሎች ጥሩ መንቀሳቀስ የቻሉትና በዛ ምክንያት እንግዲህ ምናልባት ዛሬ በቋሚነት ልንመለከተው የምንችልበት ሁኔታ ሊኖር ይችላል። በአጥቂ ስፍራ ላይ ያሉትን ስንመለከት ደግሞ በቀኝ በኩል እንግዲህ ዛሬ ሙሐመድ ሳላህ ይጀምራል ተብሎ ነው የሚጠበቀው። ሙሐመድ ሳላህ እንግዲህ በኢንተርናሽናል ብሬክ ጨዋታ ላይ ከኢትዮጵያ ጋር ባደረገው ጨዋታ እንግዲህ ጎል ማስቆጠርም ችሏል፣ አሲስትም ማስመዝገብም ይችላል። እንደዚሁም ደግሞ በፕሪሚየር ሊጉ ዘንድሮ ራሱ በጣም ድንቅ የሚባልን ጊዜን እያስመለከተ ነው የሚገኘው። ጎሎችን እያስቆጠረ ነው ያለው። ዘንድሮ እንኳን 27 ጎሎችና 17 አሲስቶችን ማስመዝገብ ችሏል በ29 ጨዋታዎችና በ29 ጨዋታዎች እንግዲህ ወደ 44 የጎል ኮንትሪቢዩሽን ማድረግ የቻለ ተጫዋች ነውና ድንቅ የሚባልን ጊዜን እያሳለፈ ነው የሚገኘው። በተጨማሪም ደግሞ በአንፊልድ በተደረጉት ያለፉት 14 የፕሪሚየር ሊግ ጨዋታዎች እንግዲህ በ13 ላይ ወይ ጎል አስቆጥሯል ወይ አሲስት አድርጓል። ባለፉት ተከታታይ 12 ጨዋታዎች ደግሞ እንደዚሁ ጎል ወይም አሲስት ማድረግ ይችላልና በጣም ጥሩ ጊዜን እያሳለፈ ነው የሚገኘው። ከሱ በላይ እንግዲህ ሪከርድ ያለው ማን ነው? አለን ሽረር ነው። አለን ሽረር እንግዲህ በ1995-96 የውድድር ዘመን ላይ እንግዲህ 13 ጨዋታዎችን ወይ ጎል አግብቷል ወይ አሲስት አድርጓል ለተከታታይ ጨዋታዎች። እንደዚሁም ደግሞ በ1996-97 የውድድር ዘመን ደግሞ ለ15 ተከታታይ ጨዋታዎች እንግዲህ ወይ ጎል አግብቷል ወይ አሲስት አድርጓልና ምናልባትም እንግዲህ ይህንን ነገር ሪከርድ ሊሰብርበት የሚችልበት እድል አለው በዘንድሮ የውድድር ዘመንና በዛሬው ጨዋታ ላይ እንግዲህ ጥሩ እንቅስቃሴ ያደርጋል ተብሎ ይጠበቃል። በ9 ቁጥር ቦታ ላይ ስንመለከተው ደግሞ ይህ ቦታ ነው እንግዲህ ለሊቨርፑል በጣም አስቸጋሪ የሆነው ቦታ። ምክንያቱም እንግዲህ ሁሉም ተጫዋቾች ጥሩ የሚባል እንቅስቃሴን እያደረጉ አይደለም የሚገኙት። ኮዲ ጋክፖ ነው እንደውም ከሙሐመድ ሳላህ በመቀጠል የተሻለ እንቅስቃሴን እያደረገ ያለው። ነገር ግን ሌሎችን ብንመለከታቸው ሉዊስ ዲያዝን፣ ኑኔዝንም ብንመለከተው፣ ኬዛንም ብንመለከተው እንግዲህ ብዙ የጎል ኮንትሪቢዩሽን እያደረጉ አይደለም የሚገኙት። በእርግጥ ኬዛ ብዙ የመጮቻ እድል እያገኙ አይደለም። ነገር ግን ባለፈው በሊግ ካፕ ጨዋታ ላይ እንግዲህ ተቀይሮ በመግባት ጎል ማስቆጠር ችሏል። ሌሎቹን ስንመለከታቸው ውጤታማ የሆነ ጊዜን እያሳለፉ አይደለም የሚገኘው። መጀመሪያ ላይ እንግዲህ ጥሩ የሚባል እንቅስቃሴን ማድረግ ችሎ ነበር። አንዱ ተቀይሮ ሲገባ የተሻለ ተጽዕኖ መፍጠር ችሎ ነበር። ነገር ግን ያለፉትን ጥቂት ጨዋታዎች ብንመለከታቸው እንግዲህ ኑኔዝን እንኳን ብንመለከተው ጎል ካስቆጠረው ይልቅ ብዙ ቢጫ ካርድ ያገኘው ይበልጣል በዚህ ሲዝንና ምንም ውጤታማ አይደለም እየሆነ ያለው። ጆታም እንግዲህ
ከጉዳት ከተመለሰ በኋላ ጎሎችን እያስቆጠረ አይደለም የሚገኙና የጎል ደርቅ ያጋጠመው ነው የሚመስሉና በአጠቃላይ ግን የሊቨርፑል የማጥቃት ስፍራው እንግዲህ ውጤታማ አይደለም እየሆነ ያለው ከሞሐመድ ሳላ ውጪ ማለት ነውና ይህ ነገር እንግዲህ ከዚህ በኋላ ለሚመጡ ጨዋታዎች ምን ያህል ተጽዕኖ ይፈጥራል የሚለውን ነገር ምንመለከተው ይሆናል። ነገር ግን ለቀጣይ አመት ግን ማለት ነው በጣም ብዙ ለውጦች የሚያስፈልጉት ቦታ ቢኖር የአጥቂው ስፍራ ነው። እንደውም ከአንዳንድ ተጫዋቾች ጋር እንግዲህ ሊቨርፑሎች ስማቸው እየተያዘ ነው የሚገኘው ከኤኪቲኬ ከፔድሮ ከሴስኮ ጋርም እንደዚሁም ከአሌክሳንደር ኢሳቅ ጋርም እንግዲህ የአጥቂ ስፍራ ለማጠናከር እንግዲህ የተለያዩ ተጫዋቾችን እየተመለከተ ይገኛል። ምክንያቱም ደግሞ ጎሎችን እያገኙ አይደለም ከዛ ቦታ ላይ በተለይ ደግሞ ከሚፈጠረው እድል አንጻር ማለት ነው። ምክንያቱም እንግዲህ በፕሪሚየር ሊጉ ብዙ እድሎችን የሚፈጥረው ሊቨርፑል ነው። እንደዛም ሆኖ ግን በጣም ብዙ ኳሶች እየተሳቱ ነው ያሉትና እዛ ቦታ ላይ እንግዲህ ለማጠናከር ያስፈልጋልና በዛሬው ጨዋታ ላይ እንግዲህ ማን ይሰለፋል የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው የሚሆነው። ነገር ግን እንደኔ ሉዊስ ዲያዝ ሊገባ የሚችልበት እድል አለው። በተለይ ከኮሎምቢያ ጋር እንግዲህ 2 ጎሎችን ማስቆጠር ይችላል በኢንተርናሽናል ብሬክና ምናልባት ያ ሞራል ሆኖት እንግዲህ በዛሬው ጨዋታ ላይ ጥሩ ከተንቀሳቀሰ የምንመለከተው ነገር ይሆናል። በግራ መስመር ላይ እንግዲህ ኮዲ ጋክፖ ይሰለፋል ተብሎ ነው የሚጠበቀው። በርግጥ ከጉዳት ከተመለሰ በኋላ በፒኤስጂም እንደዚሁም በኒውካስል ጨዋታ ላይ ጥሩ መንቀሳቀስ አልቻለም። ነገር ግን ለኔዘርላንድ ባደረገው ጨዋታ እንግዲህ 1 ጎል ማስቆጠር ችሏልና ምናልባት ወደ ብቃቱ የሚመለስበት እድል ሊኖር ይችላልና እሱ ሲገባ እንዲሁም ሊቨርፑል የተሻለ የማጥቃት ስትራቴጂ ያለው ነው የሚመስለውና የተሻለ የማጥቃት ፓወርም አለውና ዛሬም እንግዲህ ያንን ነገር እንመለከታለን ብዬ ተስፋ አደርጋለሁ። በአጠቃላይ እንግዲህ በዚህ ጨዋታ ዙሪያ ያዝኩላችሁ ነገር ይሄንን ይመስላል። እናንተም በጨዋታው ዙሪያ ያላችሁን አስተያየት ጨዋታው ስንት ያልቃል እንደዚሁም ደግሞ ማን ሊሰለፍ ይችላል የሚለውን ነገር ግምታችሁን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ ደግሞ ከጨዋታው ከመጠናቀቅ በኋላ በጨዋታው ዙሪያ የሚነሱ አንዳንድ ነጥቦችን ይዤላችሁ የምመጣ ይሆናል። ለአሁን እዚህ ላይ ያበቃው። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው።